ኡስታዞች ሌላ እንጀራ የላቸው እስልምናቸውን አይደለም የሚያስተምሩት። ዋና የትምህርት መለኪያቸው ኦርቶዶክሳዊ ቤተክርስቲያንን መስደብ፣ አስተምህሯን መስደብ፣ አምላኬ የምትለውን ጌታዬ የምትለውን መድኃኒቴ የምትለውን ፈጣሪ የምትለውን በማያገባቸው መጥተው ፈጣሪ አይደለም ጌታ አይደለም ብለው ነገር ይጀምራሉ። መስታወት ቤት ተቀምጠው የድንጋይ ጠብ ይፈልጋሉ ማለት ነው። ኑሯቸውን የሌላውን እምነት በመዘርጠጥና በማዋረድ ላይ የተመሰረተ ነው። እንጀራቸውን በዚያ እየጋገሩ ነው የሚኖሩት። ልጆቻቸውን የሚያሳድጉት የትዬ ለሌ ኡስታዝ ተብዬዎች ቁጥር ቀላል አይደለም። ዛሬ ኡስታዞቹ ባለ ባንክ ናቸው። ዛሬ ኡስታዞቹ የቴሌቪዥን ጣቢያ አላቸው። ዛሬ ኡስታዞቹ ኢምፖርት ኤክስፖርተሮች ናቸው። ዛሬ ኡስታዞቹ እርሻ አላቸው። ዛሬ ኡስታዞቹ 4-5 ቪላ አላቸው። ዛሬ ኡስታዞቹ 4-5 ሚስት አላቸው። ዛሬ ኡስታዞቹ ቢሊዮነሮች ናቸው። መነሻቸው ግን ንጽጽር ነው። የሳቡት እንጀራቸውን አድርገው የጋገሩት የሌላውን የክርስትናን እምነት እና አስተምህሮ እና መጽሐፍ ቅዱስን በመመርመር ነው የመጡት እነሱ ናቸው ማለት ነው። በኢንዱስትሪ ደረጃ ገቢ የሚያስገኝላቸው ነው ንጽጽር ማለት። መጽሐፍት ጽፈዋል፣ ቪሲዲ ሰርተዋል፣ ሲዲ ሰርተዋል፣ ካሴት ሰርተዋል። ሳያፍሩ ሳይሸማቀቁ ይህንን ሁሉ አድርገዋል። እነዚህ አሁን የምታያቸው ጢማቸውን አንዠርገው ሱሪያቸውን አሳጥረው መከራ የሚያበሉና ሀገረ መንግስቱን በአብይ አህመድ በኩል በእጃቸው ስር አስገብተው ዛሬ በኢትዮጵያ ውስጥ ያለው መከራ የሚያረዝሙት ኡስታዞች አውደ መድረክ ላይ ወጥቶ ሲናገሩ ሰላማዊ፣ መድረክ ላይ ወጥቶ ሲናገሩ ሩሩሮች፣ መድረክ ላይ ወጥቶ ሲናገሩ ብዝሃነትን የሚቀበሉ ነገር ግን በውስጥ ሰይፍ እየሳሉ በውስጥ ሴራ እየሸረቡ በውስጥ እያደራጁ መከራ የሚበሉ ሰዎች ያመጡት ከዚህ የተነሳ ነው። እነዚህ ሰዎች ናቸው። ይህም በደንብ መታወቅ መቻል አለበት። እነዚህ አዳዲስ ጫማ ብራንድ መኪና የሚያገላብጡት በዚሁ በንጽጽር የጀገኑ ሀብታም የሆኑ እውቀታቸው መለኪያቸው ይሄ ሆኖ እንትን ያሉ ልጆች እና በዚህ ነው ኑሯቸውን መስርተው የሚኖሩት ማለት ነው። ተከታዮቻቸው የሚፈሯቸው የሚሰሟቸው እውቀታቸው በቁርአኑ እውቀት በሐዲሱ እውቀት ላይ ሳይሆን እውቀታቸው የክርስቲያንን ሃይማኖት በማዋረድ የማያውቁትን የማይመለከታቸውን በማዋረድ ነው የኖሩት። አሁን የሆነው ምንድን ነው? ይሄን የሚቀለብስ ኃይል መጣ። ይሄን አስምሩበት። ይሄን የሚቀለብስ በፊት ያሉት ሰዎች ፕሮቴስታንቶቹም ኦርቶዶክሶቹም ምላሽ የሚሰጧቸው በመጽሐፍ ቅዱስ ነበር ክርክሩ። የእስላሙ ኡስታዝ ይመጣል፣ የእስላሙ ተናጋሪ ይመጣል፣ ክርስቲያኑ ይመጣል። ክርክሩ በመጽሐፍ ቅዱስ ነው። ይሄኛው የማያምንበትን መጽሐፍ ቅዱስ ይዞ ነው የሚከራከረው። ክርስቲያኑ ደግሞ መከራ የሚያየው የሚያምንበትን መጽሐፍ ቅዱስ ለማያምንበት ሰው ለማስረዳት ነው። ሥላሴ አንድ ሆኑ ሶስት የማያገባው ኢየሱስ ክርስቶስ አምላክ ይሁን ሰው የማይገባው ያልተጠመቀ ጉዳዩ የማይመለከተው ታቦት ምን ይሁን ምን የማያውቅ ስለ ጸበል ምንነት የማያውቅ እሱ ያለው ሼክ እኔ ያለኝ ካህን ስለ ካህኔ ስለ ክህነት የማያውቅ ስለ ቅዳሴና ስለ አዛኑን እንጂ ቅዳሴው የማያገባው የማይመለከተው ኤክስፐርት ሆኖ መጥቶ በራሴ ሜዳ ላይ በራሴ መጫወቻ የግብ ክልል ላይ በራሴው መጽሐፍ ቅዱስ የማያምንበትን መጥቶ ይከራከራል ማለት ነው። በፊት የነበረው ይሄ ነበር። ምንድነው አሁን ለውጥ ያመጣው? ምንም የመጣ ለውጥ የለም። ኦኬ እናንተ የማታምኑበትን መጽሐፍ ቅዱስ ይዛችሁ መታችሁ እኔ አምላክ የምለውን ከሶስቱ አካል አንዱ አካል እግዚአብሔር ወልድ አብ ወልድ መንፈስ ቅዱስ የምለውን ሥላሴን እንዲህ ካዋረዳችሁ፣ ቤተ ክርስቲያኔን ካዋረዳችሁ፣ ታቦት ካዋረዳችሁ፣ እመቤታችንን በዚህ መጠን ካዋረዳችሁ፣ ከሰደባችሁ፣
ቅዱሳንን ከሰደባችሁ፣ መጽሐፍ ቅዱስን ካዋረዳችሁ፣ ከሰደባችሁ ኦኬ እኛ ደግሞ እንነጋገር አሉና በቁርአኑ እንነጋገር፣ በሐዲሱ እንነጋገር ብለው መጡ። የተለየ ነገር የመጣው አለ የለም። እነሱ እዚህ መጥቶ ሙሴ እንዲህ አድርጓል፣ ሰለሞን እንደዚህ አድርጓል፣ ምንትሴ እንደዚህ አድርጓል ሲሉ ኦኬ መሐመድ እንዲህ አድርጓል፣ ቁርአን እንዲህ ይላል፣ ሐዲሱ እንዲህ ይላል፣ እንደዚህ ተብሏል፣ ይሄው ቁርአን ላይ እንዲህ ተብሏል፣ ይሄንን አስረዳኝ፣ ይሄኛው ላንተ አይገባም፣ ይሄኛው ላንተ እንዴት ገባ? እሱ እኔ የምነግረው የቁርአን ጥቅስ የቁርአን አንቀጽ አያው ለእኔ አይገባኝም። እሱ ግን የኔን መጽሐፍ ቅዱስ የማያምንበትን አንብቦ ሲተረጉምልኝ ይገባዋል። እንዲህ አይነት ጨዋታ የለም። በመጀመሪያ ንጽጽር የሚባል ክርክር የሚባል ነገር አልመጣም። የቀደሙቱ ሙስሊሞች የቀደሙቱ እስላሞች ይህን አላደረጉ። የቀደሙት ይህን አላደረጉ። ያመጡት ራሳቸው ናቸው። የመጡት ራሳቸው ናቸው። የኔ አምላክ ሲሰደብ፣ የኔ እግዚአብሔር ሲሰደብ፣ የኔ እምነት ሲሰደብ፣ የኔ መጽሐፍ ቅዱስ ሲሰደብ፣ የኔ ቅዱሳን ሲሰደቡ፣ የኔ ባህል፣ የኔ አመለካከት፣ የኔ ሃይማኖት ሲሰደብ፣ ሲዋረድ፣ በማያምን ሰው ሲዘቅጥ ጸጥ እንድል መፈለግ ይሄ ትክክል አይደለም። እስላም የሆናችሁ ፍረዱ። ሼህ የሆናችሁ ፍረዱ። ኡስታዝ የሆናችሁ ፍረዱ። መጥቶ አንድ ሰው የኔን ሃይማኖት የኔን አምላኬ የሚለውን ነብይ ካለ እኔ ደግሞ ነብይ የሚለውን አይደለም ወንጀለኛ ነው ብዬ ካልኩኝ ማስረጃ አምጣ ስባል ይሄው ማስረጃ ከየት? ከቁርአን። አይ የሚተረጎመው እንደዚህ አይደለም እና ይሄንን እኔ እንዲህ አይተረጎምም እንዲህ ለማለት የፈለገው እንዲህ ነው፣ የዚህ መልስ የምታገኘው እዚህ ነው እያልኩት አይ እዚህ ጋር ነው ያለው ብለህ ስትያዝ ያዙኝ ጨርቄን ማቄን። ይሄ አይቻልም። ትክክል አይደለም። የጀመራችሁት እናንተ ናችሁ። ያመጣችሁት እናንተ ናችሁ። አንተ መሐመድን እንደ ነፍስ ስትወድ እንደ እንትን ስትወድ ስታከብር እኔ ማድረግ ያለብኝ መብቱ ነው። መውደድ መብቱ ነው። ማክበር መብቱ ነው። የቀደመው ኢትዮጵያዊ ይሄ ነው ሲሰራ የነበረውም እንዲህ ነው። አዎ በአንድ ቤት አንድ እስላምና አንድ ክርስቲያን አብረው ይኖራሉ። ሁለቱም አብረው ጾማቸውን ይጾማሉ። የእስላሙ እስላም አባትና ልጅ እንደዚህ ሆነው የሚኖሩ አሉ። ባልና ሚስት እንደዚህ ሆነው ይኖሩ አሉ። ዘመዳማቾች አሉ። ሃይማኖት ችግር ሆኖ በኢትዮጵያውያን መካከል ጥያቄ አንስቶ አያውቅም። ወያኔ ያመጣችው ከሳውዲ አረቢያ ኢምፖርት አድርጋ ከሊባኖስ ኢምፖርት አድርጋ ያስገባችው የወሃቢያ እስላም ግን ነገሮችን በሙሉ በጠበጠና እንትን አደረገ ማለት ነው። አንድ ማወቅ ያለባችሁ ነገር ነው። እመለሳለሁ፣ ስለ እፎይ እመለሳለሁ። የሀበሻ እስልምና ጥንታዊ የሀበሻ እስልምና የሚባለው በአቢሲኒያ የገባው የሚባለው ነው። በአክሱም በአማራው ስርወ መንግስት የነበሩት ናቸው የታደጉት የተቀበሉት። የኦርቶዶክስ ካህናት፣ የኦርቶዶክስ መነኮሳት፣ የኦርቶዶክስ ቀሳውስት ናቸው የእስልምናን ሃይማኖት ከመጥፋት ከመካ መዲና ሸሽቶ የመጣውን አሳልፈ ስጠን ሲባል አንሰጥም፣ የፈለጉትን ማምለክ ይችላሉ ብሎ የተቀበላቸው የአክሱም ኦርቶዶክሳውያን በኢትዮጵያ መንግስት በአቢሲኒያው መንግስት የመጣው ነው።